ኢየሱስ ታርዷል። ከኃጢአት ከሞት የሚያድን የዘላለም ሕይወት የሚሰጥ ከጨለማ ከዘላለም ፍርድ ማዳን የሚችል አንድ አለ፣ አንድ መድኃኒት አለ። እርሱም መድኃኒቱ ለኃጢአት በሽታ ለዘላለም ሞት በሽታ ኢየሱስ ይባላል። ይህንን እውነት ሕይወት መንገድ የሆነውን ኢየሱስን በመቀበል ለእናንተም ትንሣኤ እንዲሆን ይሄን የምሥራች ወንጌል እናውጃለን። ኢየሱስ ዛሬም ይጣራል። ኑ ወደ እኔ ይልሃል። የሰውን ልጅ ኃጢአት አንቆ ይዞ እያስጨነቀ መዳኛ መንገድ አጥቶ ነበረ። ግን ራሱ እግዚአብሔር አንድ የመዳኛ መንገድ አዘጋጅቷል። እርሱም ስለ ሰው ልጆች በድንግል ማርያም በኩል ተወልዶ በመስቀል ላይ ሞቶ በሦስተኛው ቀን ተነስቶ አርጓል። ኢየሱስ ተነስቷል። ኢየሱስ ተነስቷል። ዳግም ደግሞ ሊወስደን ይመጣል። አንድ ቀን በፍርድ ዙፋን ፊት እንቆማለን። አንድ ቀን በአብ ፊት እንጠየቃለን። ያን ቀን እያንዳንዳችን መልስ እንሰጣለን። ያን ቀን መዳን የሚቻለው ማምለጥ የሚቻለው በኢየሱስ ነው። ኢየሱስ ሕይወት ነው። ኢየሱስ መንገድ ነው። ኢየሱስ ሕይወት ነው። ዛሬ እንጠራችኋለን። ወደዚህ ጌታ እንጋብዛችኋለን። ኑ እያለ ይጠራችኋል። ከጨለማ ለማረፍ የተጨነቀ ካለ ግራ የገባው ካለ ኢየሱስ ያሳርፋል። እንጸልያለን። እጆቻችሁን አንሱ። ከምድራችን ላይ ሞት የተመታ ይሁን፣ አመፅ የተመታ ይሁን። ሰላም ለኢትዮጵያ ይሁን፣ ሰላም ለሰው ልጆች ይሁን፣ ሰላም ለምድሬ ይሁን፣ ሰላም ለተጨነቁት ይሁን፣ ሰላም ለታሰሩት ይሁን። የትኛውም አጋንንት አሰራር ከምድሪቷ ላይ የተመታ ይሁን፣ የፈረሰ ይሁን፣ የተገለበጠ ይሁን። ቀኛችሁን አንሱና እስኪ እውነት በሉስ፣ ሕይወት በሉስ፣ መንገድ በሉስ። ኢየሱስ ነው። ኢየሱስ ነው። ኢየሱስ ተነስቷል። ተነስቷል። ደግሞ ላይ ሞት ተነስቷል። ሊፈርድ ይመጣል። ይመጣል።